regimes in Russia and Iran are brothers in hatred. And that is why they are brothers in weapons. And we want regimes built on ጤና ይስጥልኝ ክቡራትና ክቡራን እንደምን ቆይታችኋል? በየሰዓታቱ የሚወጡ አዳዲስ መረጃዎችን ወደ እናንተ አጋራለሁ። እናንተም ይሄንን አካውንት ሰብስክራይብ እንዲሁም የደውል ምልክቷን በመጫን መጀመራችሁን እንዳትዘነጉ። ወደ ዜናው እናልፍ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ 201 ወታደራዊ ባለሙያዎችን ወደ መካከለኛው ምስራቅና ባህረ ሰላጤው ክልል በማሰማራት አጋር ሀገራትን በኢራን የተሰሩ ሻሂድ ድሮኖችን ለመከላከል ማዘዛቸውንና ማሰማራታቸውን እየገለጹ ይገኛሉ። ዜሌንስኪ ለብሪቲሽ ፓርላማ ባደረጉት ንግግር እነዚህ ስፔሻሊስቶች የሩሲያ ሰው አልባ አውሮፕላንን ጥቃቶች በመመከት ያገኙትን የጦር ሜዳ ልምድ ለዓመታት እየተጠቀሙበት መሆናቸውን ገልጸዋል። በተባበሩት አረብ ኤምሬትስ፣ ኳታርና ሳውዲ አረቢያ ውስጥ ንቁ ተሳትፎ ያደርጋሉ ሲሉ ዜሌንስኪ የገለጹ ሲሆን ወደ ኩዌት በሚወስደው መንገድ ላይም ተጨማሪ ሰራተኞች መኖራቸውን አረጋግጠዋል። በዮርዳኖስ የሚገኘው የአሜሪካ ጦር ሰፈርንም ለመጠበቅ ባለሙያዎች መላካቸውን ያረጋገጡ ሲሆን በአሁኑ ወቅት 201 ስፔሻሊስቶች በመሬት ላይ ይገኛሉ ሲሉ የተደመጡ ዜሌንስኪ 34 ደግሞ ለማሰማራት ዝግጅት መጨረሳቸውን በስፍራው አሜሪካን ጨምሮ ከ11 ሀገራት በድሮን ጠለፋ እና በኤሌክትሮኒካዊ ጦርነት እርዳታ መጠየቃቸውን ተከትሎ የተደረገ ስርጭት ነው ሲሉ ተደምጠዋል። ዜሌንስኪ ዩክሬን በየቀኑ 2000 ኢንተርስፔተር ድሮኖችን በማምረት እንደምትችልና በየቀኑ እስከ 1000 የሚደርሱትን ለአጋሮች ማድረስ እንደምትችል የተናገሩ ሲሆን ዓላማውም እርምጃውን ዩክሬንን በጦርነት የተረጋገጠ የጸረ ድሮን ቴክኖሎጂ ዓለም አቀፋዊ ማዕከል አድርጎ በማስቀመጥ የኢራንን መንግስት በጎረቤቶች ላይ የሚደርሰውን ሽብር ለመከላከል ያለመ ነው ሲሉ ተደምጠዋል። የኢኮኖሚያዊና ዲፕሎማሲያዊ አውዱን ስንመለከት ዩክሬን ይህንን ዕውቀት በከፊል የፋይናንስ ማካካሻና የላቀ የአየር መከላከያ ቴክኖሎጂን እንደ ፓትሪዮት ሚሳኤሎች ከአጋሮቿ ለማግኘት እንደሰጠች እየተገለጸ ይገኛል። ዜሌንስኪ በዘመናዊ ጦርነት ውስጥ ትልቅ የውጭ ልዩነት አጉልቶ አሳይቷል ሲሉም የኢራን ሰው አልባ አውሮፕላኖችን ወደ $50,000 ገደማ የሚፈጅ ወጪ ቢፈጁም ምዕራባውያን አጋሮች እነሱን ለመጥለፍ ግን $4 ሚሊዮን የሚጠጋ ሚሳኤሎችን የሚያወጣ እንደሚጠይቃቸውም ተገልጸዋል። የዩክሬን ዝቅተኛ ዋጋ ጠላቂዎችና የተደራረቡ የመከላከያ ዘዴዎች ለቀጠናው ይበልጥ ዘላቂ አማራጭ ሆነው ለገበያው እየቀረቡ መሆናቸውን የገለጹት ዜሌንስኪ ይህም ሁኔታ እንግዲህ በጣም የከፋ እንዳይሆንና ጦርነቱን ቀለል ለማድረግ የታሰበ አይነት ስርጭት መሆኑን እየተነሳ ይገኛል። እንግዲህ አሜሪካም ከእንግሊዝ ጋር ያላትን ቅሬታ እንድታበርድና ወደ ስምምነት እንዲመጡ ጥሪያቸውን አቅርበዋል። ሌላም አዳዲስ ዜና እንግዲህ የሚወጡ ይሆናል። በሰዓታት ልዩነት ወደ እናንተ መረጃን አደርሳለሁ። እናንተም ይሄን አካውንት ሰብስክራይብ እንዲሁም የደወል ምልክቷን በመጫን ወደ መረጃ ቶሎ ቶሎ እንዲደርሳችሁ አድርጉ። ሰላም።